ቪዲዮ ፎቶ ቪዲዮ ነው ታቦቱ ይመደድ የለማ ታቦቱ ነገር
ምዕመናን እየጠየቁ ስለሆነ በየመሃሉ ማለት ነው 100 ብር ነው። ይህንን ስዕል አድኖ በየቤታችሁ ይዛችሁ እንድትገቡ በእግዚአብሔር ስም እናሳስባለን። የቅዱስ ራጉኤል ተአምር የቅዱስ ራጉኤል ታላቅነትን ደግሞ በስዕሉ በታች የምንመለከታቸው ሶስቱ መላእክት በተመለከተ ብዙ ሰዎች ጥያቄ ትጠይቃላችሁ። ምን ማለት እንደሆነ በዝርዝር ከነ ማብራሪያው የያዘ ስዕል አድኖ ነው። ይህንን ስዕል 100 ብር እየገዛችሁ በየቤታችሁ ይዛችሁ እንድትሄዱ የሰንበት ቤት ወጣቶች፣ የአካባቢ ወጣቶች አዘጋጅተውላችኋል ማለት ነው። የአንቀጸ ብርሃን ሚዲያ ይህንን መርሃ ግብር በቀጥታ ስርጭት እያስተላለፈልን ይገኛል። ዩቲዩቡን ገብታችሁ እንድትጎበኙ አጫጭር ስብከቶች፣ የቤተክርስቲያን ታላላቅ በዓላትን በተመለከተ ምስጢራተ ቤተክርስቲያን በተመለከተ ትምህርቶች፣ ዜናዎች የሚቀርቡበት ነው። አንቀጸ ብርሃን ሚዲያ ፌስቡኩንም ቴሌግራሙንም ዩቲዩቡንም እየገባችሁ እንድትመለከቱ እናሳስባለን። በቀጥታ ስርጭትን እየተከታተላችሁ እንደሆነ እናምናለን። እግዚአብሔር ክብር ምስጋና ይግባው። በእውነት እልል ብለን እግዚአብሔር እናመስግነው። እግዚአብሔር ይመስገን። በዚህ ሰዓት በዚህ ችለን በመልአኩ በቅዱስ ራጉኤል አማካኝነት እድሜ ተለምኖልን በእውነት ይችን ዓመት ተዋት እንደተባለችው በሉቃስ ወንጌል ምዕራፍ 13 ላይ እንደተጽፎ እንደምናነበው ወደ እግዚአብሔር አሳስቦ ይህንን እድሜ ስላስጨመረልን ጠባቂያችን ብርሃናዊ መልአክ ቅዱስ ራጉኤልን እልል ብለን እናመሰግናለን። በእውነት እግዚአብሔር ይመስገን። የራጉኤል ወዳጆች ከየቦታው ተሰብስበው በዓሉን በእንዲህ አይነት ሁኔታ ሲያከብሩ ማየት እጅግ በጣም ያስደስታል። እንኳን አደረሰን። እግዚአብሔር ክብር ምስጋና ይግባው። Let's